አሌክስ ነኝ። እንደምን ከረማችኋል? እንግዲህ ባለፈው አንድ አነጋጋሪ የሆነ የፋይናንስ ኒውስ አለ። እሱ ምንድነው? ስታክ እና ክሪፕቶ ከረንሲ እንግዲህ በጣም ዲክላይን አድርጓል። ክራሽ ያደረገ በሚባል ደረጃ እንግዲህ የስታክ ማርኬት የስታክ ዋጋ በጣም ቀንሷል፣ ዲክላይን አድርጓል። ስቲል ዲክላይን እንዳደረገ ነው። የዚህ የቴክኖሎጂ ካምፓኒዎች እና የኤአይ ላይ ኢንቨስት ያደረጉ ካምፓኒዎችን ሳይቀር አፌክት ያደረገ ነገር ነው የተፈጠረው። እንግዲህ ምንድነው የሆነው? ጃብ ማርኬት ሪፖርት ወጥቶ ነበር ባለፈው ሳምንት። በዛ ሪፖርት መሰረት እንግዲህ 172,000 የሚሆኑ አዳዲስ ጃብስ ወደ ዩኤስ ኢኮኖሚ ይጨመራሉ የሚል ሪፖርት ነው እንግዲህ ሪፖርቱ ይዞ የወጣው ይሄንን መረጃ ነውና በዚህ ምክንያት ስታክ ማርኬቱ እንግዲህ ተናክቷል እንደምታስታውሱት ማለት ነውና ይሄ ምንድነው እሱ የሚያሳየው እንግዲህ ብዙ ጊዜ የስታክ ማርኬት እና የጃብ ማርኬት አንድ ላይ እንደማይሄዱ ነውና በኢኮኖሚክስ ምን አይነት ነገር አለ? ይሄ ኮሪሌሽን ምንድነው ነገር አለ? ኢንቨርስ ኮሪሌሽን እና ፖዚቲቭ ኮሪሌሽን አለና ኢንቨርስ ኮሪሌሽን ምንድነው? እሱ አንዱ ወደ ላይ ሲወጣ ሌላው ይወርዳል ማለት ነው። አሁን እሱን ነው እያየን ያለ ነው። እንግዲህ ጃብ ማርኬት ባይ ኢትሰልፍ አዳዲስ ስራዎች ሲፈጠሩ በራሱ ጥሩ ኒውስ ሆኖ ሳለ ይሄ ጥሩ ዜና ነው። እንዴት ታዲያ ስታክ ማርኬቱን ይጎዳዋል የሚል ጥያቄ ነው ብዙ ሰው የሚያነሳው። ይሄ የሆነበት ምክንያት ደግሞ በሾርት ተርም ስናየው ብዙ ስራ ተፈጠረ ማለት ሰው ስራ ይኖረዋል፣ ገንዘብ ይኖረዋል። ገንዘብ ኖሮ ማለት ኢንፍሌሽን ሃይ ይሆናል፣ ብዙ ስፔንድ ያደርጋል ማለት ነው። ኢንፍሌሽን ሃይ ሆነ ማለት ደግሞ ኢንተረስት ሬት ሃይ ይሆናል። በዛ ምክንያት ነው እንግዲህ ኢንተረስት ሬት እንደዚህ ሃይ እንደሆነ ይቀጥላል እና ኢንፍሌሽኑም ሃይ ይሆናል የሚል አሰምፕሽን እና ፕሬዲክሽን ስለወሰደ ነው ኢንቨስተሮች ብዙ ገንዘብ ያወጡት ማለት ነው። ገንዘብ አወጡ ማለት ስታክ ማርኬቱ እንግዲህ ይጎዳዋል ማለት ነው። በዛ ምክንያት ነው እንግዲህ ስታክ ፕራይስ ሲቀንስ ያየ ነው። እና ፌድ አንዱ ኢንፍሌሽን የሚቆጣጠርበት መንገድ ኢንተረስት ሬትን በመቀየር ነው። እና ኢንተረስት ሬት ሃይ ሲሆን ኮስት ኦፍ ቦሮዊንጉ ሃይ ስለሚሆን ሰዎች ብዙ ገንዘብ አይኖራቸውም። ብዙ ገንዘብ የላቸውም ማለት የመበደር አቅም ስለማይኖራቸው ብዙ ገንዘብ አይኖራቸውም። ብዙ ገንዘብ የላቸው ማለት ብዙ ስፔንድ አያደርጉ ማለት ነው። ስለዚህ ኢንፍሌሽን በዛ መልኩ መቆጣጠር ይቻላል ማለት ነው። ይሄ እንግዲህ የሞኔታሪ ፖሊሲ አካል ነው እና በዛ ምክንያት ነው እንግዲህ ብዙ ኢንቨስተሮች ገንዘባቸውን ያወጡትና ክራሽ ያደረገ በሚባል ደረጃ የስታክ ፕራይስ የወረደው ማለት ነው። እና ይሄ ኮሪሌሽን እንግዲህ በሾርት ተርም ነው እንደዚህ አይነት ኢምፓክት ነው የሚመጣው። ሎንግ ተርም ላይ ስናየው ብዙ ስራ መፈጠሩ ኢኮኖሚን ይረዳል። ኢኮኖሚው ደግሞ ጥሩ ከሆነ ስታክ ማርኬቱ ይረጋጋል። አሁን ያየነው ግን ይሄ አይደለም። that's why it's very interesting እና ብዙ ሰዎችን ኮንፊውዝ የሚያደርግ ፕሬዚዳንቱን ጨምሮ ጃብ ማርኬቱ አሁን ጥሩ ነው፣ ስታክ ፕራይስ ጥሩ ይሆናል የሚል አይነት እንትን ነው ሜሴጅ ያደረገው የነበረው። ነገር ግን አልሆነም፣ ተቃራኒውን ያየነው እና ቬሪ ኢንተረስቲንግ ኒውስ ነበረ ማለት ነው። እንግዲህ የጁን 16 ወይም 17 የፌድ ሪፖርት እንጠብቃለን ማለት ነው። ኢንተረስት ሬት ወዴት አቅጣጫ ነው የሚሄደው? ይቀንሳል ወይስ ይጨምራል? ኢኮኖሚ እንዴት ይሄዳል? ስታክ ማርኬቱ ይረጋጋል የሚለውን ነገር እንግዲህ ወሳኝ ይሆናል ማለት ነው። we'll see, we shall see.